ስለዚህ በዚህ ጥቅስ መሰረት መጠጣት ይቻላል? አዎ ይቻላል። ጳውሎስ ይቻላል ካለ እኛ አይቻልም። ከጳውሎስ በላይ መንፈሳዊ ልንሆን አጠጣ የሚል ጴንጤ ነው አጠጣ ያለ። ወይን ጠጅ እንደ ርኩስ የሚቆጠረው በኢትዮጵያ ወንጌላውያን አብያተ ክርስቲያናት ቸርች ውስጥ ብቻ። በየትኛውም ዓለም ላይ ክርስቲያኖች ወይን ጠጅ ፉት ይላል። አሁን እንደዚህ ስል ምን እንደሚታቃል ኃጢአት ልታበረታል። አልዋሽም። ከመዋሽ ምን ነው ወርጄ እንዳልኳችሁ መብራት ኃይል ውሃ ለማሰራ ኃጢአት እንዳጠጡ ጎናቻችሁ እንደገሩት እንዳጠጣ ብለ አጠጡም ግን አስታጥ ብዙ እኮ እየጠጣ እኮ አስቸግሮ ሰነፍና የቸርች ጥገኛ ለማኝ አይደለም። አጠጣ የሚል እስቲ ፈልጎ የሚሰጠኝ አጠጣ። እኔ እዚህ መጽሐፍ ቅዱስ አስተማሪ እና የዚህ ብቻ ነው። ይሄ ነው የአምላክ አንዱ ምን አለኝ አልሰክርም አለ። እዛ ለምዶ ነው እዛ ብዙ ጠጥቶ አይሰክርም። ስለዚህ እዚህ መጡ አይስከሰክር ብሎ እናንተ አይሆንም። ግን እንደው ዝም ብሎ ለማስታወስ በጠላ ምክንያት ሲኦል ትገባለህ ያልከው ቀን የዳንከው በኢየሱስ ደም ሳይሆን ጠላ ስላቆምክ ነው ማለት። የሚያስፈልገው አሁን ደም የኢየሱስ ወንጌል ምን መሰክርላቸው ጠላ እንዲተው ነው። አሜን። ወይም ደግሞ አደጋ ውስጥ ያሉ ጠላ ስለሚገለብጡ ነው። ኢየሱስን ስትመስል ራሱ ጠላ ያስጠላ እና ፍቴው ተው አትቅመስ ቅመስ ብላ አጠጣ አይደል ኢየሱስን ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 2 ላይ እርግ ቤት ሄዶ የማያሰክረውን እንትን ወይ እንትን ካለ በኋላ ኃጢአት ነው እንዳጠጡ አጠጡም የሚል የለም። ማንጠጣበት ምክንያት እውነቱን አውቀን ነው መጠጣት የሌለበት። አጠጣ የሚል የለም። ብዙ የጴንጤ ፕሮፓጋንዳ አጠጣ የሚል የለም። ስትጠጣ ግን እየጠጣህ ያለው እባብ ነው። እባብ እንደውም ይሻላል። የእባብ ልጅ አለ ሆድ ቀዶ የሚወጣ እባብ። የእባቢቷን ሆድ ቀዶ የሚወጣ እባብ እፉኝት ይባላል። ስለ ሆድህ ህመምና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ ትጠጣ ይላል። ይህንን ጥቅስ በመጠቀም የወይን ጠጅ መጠጣት ይቻላል ወይ? ይሄ እዚህ መድረክ ላይ የሚጠየቅ አይደለም። ሰንበት ተማሪዎቹ ሊመልሱት ይችላሉ። በደንብ ጥቅሱን ግን ጻፍከውና አንበኸው ደም ተከተላል ይችላል። ግን መጨረሻው ላይ ነው የመጣው። አንተ መጀመሪያውን ዘላል። ስለ ሆድህ ህመም የሚል አንተ ቀጥታ መጠጣት ይቻላል ነው ያልከው። ስለምን ስለ ሆድህ ህመም የሚለውን አሟሃል ወይ ነው የመጀመሪያው ጥያቄ። ጳውሎስም ብለህ ገልብጥ ከመሬት ተነስታለ ስለ ሆድህ ህመም። ስለዚህ በዚህ ጥቅስ መሰረት መጠጣት ይቻላል? አዎ ይቻላል። ጳውሎስ ይቻላል ካለ እኛ አይቻልም ማለት። መጀመሪያ ግን መጸለይ አለ። ምን ብለህ እግዚአብሔር ሆይ ወይን ጠጅ አምሮኛል። ስለዚህ የጢሞቴዎስ አይነት የሆድ ህመም ልቀቅም። ከዛ የጢሞቴዎስ አይነት ሲይዝ በላይ በታች ሲልህ ከዛ በኋላ መጠጣት ትችላለህ። ሁለተኛ ደግሞ ወይኑን ትንሽ ላወራልህ እፈልጋለሁ። ያን ጊዜ በየቤቱ አይሁድ በረከታቸው ወይን ነውና በየቤቱ ውሃ አይጠጡም። ቅራሪ ወይን አይጠፋም። ሁሌ ቅራሪ ወይን በረከት ነው። አንድ ራይ ላይ መባረኩን የምታውቀው ቤቱ ትገባ ሁሌ ቅራሪ ስለሚቀዳል። ሌላው ደግሞ አለ ለድግስ ነገስታት ቤት ለምናምን የሚዘጋጅ ደግሞ አለ። ብዙ አመት በበርሜል ውስጥ ታሽጎ በንጉሱ የታችኛው ጓዳ በቀዝቃዛ ስፍራ ውስጥ የሚቆይ እና ለትልልቅ ግብዣዎች የሚደረጋል። ሌላው ደግሞ እናቶችና የባህል መድኃኒት አዋቂዎች የሚያዘጋጁት አለ። ግት ብስብስ ያለ ባክቴሪያ ፉል የሆነ መድረኩ ቃሉ ትንሽ ደስ አይልም እና የሚገማ ባክቴሪያ በጣም ፉል የሆነ የሻገተ ወይን ጠጅ አለ። ስለሱ ነው እና እሱንስ ኬት ታገኛለህ? እሱንም ማግኘት እኮ ራሱ አንድ አበሳ። ባበሻ ቅምህስ እሱን ጠጥተህ ሰው ትሆናለህ፣ ትሞታለህ። እንደዚህ ነው እና ምንም ሊያስኬድህ አይችልም። ስለዚህ እንደዚህ አይነት ሆድ ህመም ካለብህ እንደዛ አይነት ወይን ጠጅ ካገኘ መጠጣት መብት ነው። ጳውሎስ ከፈቀደኛ ማንን መንከለክ? ከጳውሎስ በላይ መንፈሳዊ ልንሆን ነው? አይ ስለ መደበኛ ወይን ጠጅ አጠጣ የሚል የለም። ጴንጤ ነው አጠጣ ያለ። ምናልባት ውጭ ሀገር ሲሄዱ አገልጋዮቹ ቄሶቹ ኖርማሊ ይጠጣሉ። ምናልባት አንድ አገልጋይ አገልግሎ ቤቱ ወስዶ እስቲ ምሳል ጋብዝ ብሎ ያኔ መሰለ ያለ ፓስተር ፍሪጅ ከፍቶ እስቲ እቺን ትንሽ ዋይን ጠጣ ብሎ ሲል በኢየሱስ አሰርኩ ወጋው ብትል ማቻ ያረግ። ከውጭ ዓለም ክርስትና ጋር ማቻ ያረግ። ወይን ጠጅ እንደ ርኩስ የሚቆጠረው በኢትዮጵያ ወንጌላውያን አብያተ ክርስቲያናት ቸርች ውስጥ ብቻ። በየትኛውም ዓለም ላይ ክርስቲያኖች ወይን ጠጅ ፉት ይላል። አሁን እንደዚህ ስል ምን እንደሚታቃል ኃጢአት ልታበረታል። አልዋሽም። ከመዋሽ ምን ነው ወርጄ እንዳልኳችሁ መብራት ኃይል ውሃ ለማሰራ። ሰነፍና የቸርች ጥገኛ ለማኝ አይደለም። ለዚህ እውነታው ወንጌል ምን መሰክርላቸው ጠላ እንዲተው ነው። አሜን። ወይም ደግሞ አደጋ ውስጥ ያሉ ጠላ ስለሚገለብጡ ነው። ኢየሱስን ስትመስል ራሱ ጠላ ያስጠላ እና ፍቴው ተው አትቅመስ ቅመስ ብላ አጠጣ አይደል ኢየሱስን ነው። አንድ ሁለተኛ ለማን ነው የምትኖረው? ለማን? ወንድም የሚሰናከል ከሆነ ስጋ እንኳን መብላት ተከልክሏል አይደለም? ወይን ጠጅ ጭንቅላት አዙሮ በጭንቅላት የሚደፋው ቀርቶ ወንድምን የሚያሰናክል ከሆነ ስጋም እንዳትበላ ተከልክሏል። ሌና ለመርሳ። ስለዚህ የምኖረው ለጌታ ሰው ጌታን እንዳይከተል የሚያደርግ ማናቸውንም መሰናክል በህይወቴ አላደርግም። ኢየሱስ ጌታዬ እየተቀበል እንጂ ወይን ጠጁን ሰው አሳስቶ በሆነች ነገር አድርጎ ከሰጠኝ በኋላ ግጥም አድርጌ ጠጣ ዴቪ ወይን ጠጁን የጠጣው ቢለኝ ባሮ ገብቼ አላረገው አላስመልሰው። ወይን ጠጁን ያጠጣኛው ፕሬዝ ጋድ አለቀ ተስማምቶኝ። ወንድምህን የሚያሰናክለውን ነገር ግን ስጋም ቢሆን ለጣዖት የተሰዋም ለዚህ መደበኛውን ወይን ጠጅስ እንዴት ላርገው ለምትለው አሁን ያልኩ እንዳለ ሆኖ ሌላ ጥቅስ ለሱ አጠጡ የሚል ምሳሌ 23 ቁጥር 29 ላይ የተጻፈ መመሪያ አለ። እሱ ነው የሚሻለው። ቤቱ የሆነች ነገር ስለጠጣ ኦር ሆነ ጠላ ስለገለበጡ ስም ይሄ ጠላ ምና እንዳ ከዛ ጋር አይደለም። እነሱ ችግር ያ አይደለም። እንደዛ ቁጭ ብለው እንዲገለብጡ ያደረጋቸው ዋናው ችግር አለ። እንደዛ ቁጭ ብለው እየሰከሩ በየሜዳው አጓጉል የሚሆኑበት ሌላ ችግር ነው ያለው። ጠላው አይደለም። ጠላው ውጤቱ ነው። ጠላው ያ ችግር ያመጣው ውጤት። ችግሩ ኢየሱስ
የእግዚአብሔር ልጅ እንደሆነ በማመን እርሱን ጌታቸው አድርገው በሕይወታቸው ላይ እሱ እንደፈለገ እንዲገዛ አለመፍቀዳቸው፣ የራሳቸው ጌቶች መሆናቸው፣ መጽሐፍ ቅዱስ አለማወቃቸው ምን ይላል? ምሳሌ 23:29 አለ። አትጠጣ የሚል እስቲ ፈልጎ የሚሰጠኝ አትጠጣ። እኔ እዚህ መጽሐፍ ቅዱስ አስተማሪ እና የዚህ ብቻ ነኝ። ይሄ ነው የአምላክ በጠላ ምክንያት ሲኦል ትገባለህ ያልከው ቀን የዳንከው በኢየሱስ ደም ሳይሆን ጠላ ስላቆምክ ነው ማለት። የሚያስፈልገው አሁን ደም የኢየሱስ የሱ የደሙ ኃይል ጠላ ስለጠጣ መኮንን አሁን ማንጠጣበት ምክንያት አጠጡ የሚል የለም። ማንጠጣበት ምክንያት እስቲ አንድ ሰው ኢየሱስን ጌታ ያደረገ ሰው ኢየሱስ የሆነ ሙሴን አይደለም ኢየሱስን ጌታው ያደረገ ሰው እንዲህ አይነት ነገር ሰፈር ውስጥ ቢያሳይ ምን ይመስላል? ማንጠጣው ለዚህ ምን ይላል? ዋይታ ለማን ነው? አንደኛ ምን ዋይታ አለው። እዛው ጠጅ ቤት ነው የሚጀምረው ዋይታው። መጀመሪያ ሆታ አለ ኡታ አለ። ከውታ በኋላ ማን እንደወረወረው ማታውቀው ጠርሙስ አናትን ይበሳል። ዋይታው ይቀጥላል። በዚህ ያሯሯጠ አንዱ ሰካራም ወይም እዛ ተጣላው ሰው በዚህ አስፋልት ሲያሯሩጥ እናያለን። ስላየው ነው ባይዘው እሺ ይሄን የሚያክል ጩቤ ይዞ አልከፈለ ይሁን ምን እንደሆነ ያሯሩጥ ዘሎ ሱቁ ውስጥ ዋይታ ለማን ነው? ሀዘን ለማን ነው? በማግስቱ ምንድነው ሀዘን? ለአንተም ለቤተሰብ። ጠብ ለማን ነው? ያው ሰካራም አንድ አይኑ ይጠፋል፣ አንድ ጥርሱ ይወልቃል። ሰካራም ገጽታውን ማየት በቂ። እንደው ጠብ እንኳን ባትጣላ ያታውቃለህ ሰው ሲጠጣ ከሱ በቀር ጀግና ማንም። ድሮ ልጅ እያለን 5ኛ ፍል ሲኒማ ኢትዮጵያ የሚባል በ50 ሳንቲም ፊልም እንገባለን። ህንድ ፊልም እናያለን። የህንድ አክተር ከትልቅ ፎቅ ላይ ግልብጥብጥብጥ ብሎ ዘሎ በአንድ እግሩ ይቆማል። በቃ የከበቡትን ሁሉ ይጨርሳል በጫማ ጥፊ። እኛ 6ኛ ነኝ 5ኛ ከዛ ስንወጣ ልነግርህ አልችልም። ድፍን የጂማን ህዝብ ምን መታ ይመስል ሰካራም ማለት እሱኛው ማለት እና ጸባይ ቀርም ማለት ጸባይ ቀርም። ጩኸት ለማን ነው? ከመጠጥ ቤት እስከ ሰፈር እስከ ቤት ሚስትን ጎትቶ እስከ ማስወጣት ልጆችን በካልቾ እስከ መምታት ሰፈሩ ኡኡ እስከ ማለት ያለ ምክንያት መቁሰል ለማን ነው? ሰካራም በማግስቱ ወይ ፊቱ ወይ ግንባሩ ወይ እጁ ወይ እግሩ ቆስሎ ታያለ። ለምን? ለእናት ሀገሩ ነው። እውነቱን አውቀን ነው መጠጣት የሌለብን። አትጠጣም ይል የለም ብዙ የጴንጤ ፕሮፓጋንዳ። አትጠጣም ይል የለም። ስትጠጣ ግን እየጠጣህ ያለው እባብ ነው። እባብ እንደውም ይሻላል። የእባብ ልጅ አለ ሆድ ቀዶ የሚወጣ እባብ። የእባቢቷን ሆድ ቀዶ የሚወጣ እባብ እፉኝት ይባል። የመርዝ አቅሙ ከፍተኛ ነው። በአንዴ ነው አንጎልን ዴድ የሚያደርግ። ያለ ምክንያት መቆሰል ለማን? ይሄን አይተናል። ሰካራም ሰውነቱ ላይ የሆነ ቦታ ቁስል አታ እውነቱ ለሀገሩ አይደለም ብለናል። አንዳንዱ ሰው ታውቃለህ አይደለ ሰፈር መኪና የገለበጠው ድንጋይ ምናምን አለ። እዛ ጋር ሲደርሱ እንዴት እንደሆነ ድንጋዩ ይስባቸው። ላየው ሚስቴም አይታለች። እኛ በጣም በሰካራም የተከበብን ነበር። እንዲህ ያየነው ሰውየው ሄደ ወይኔ እያለን እግሩም በእጁም በምኑም አልወደቅም በግንባሩ ሆነ ድንጋይ ሲያገኙ የሚስባቸው ነገር አለ። ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን? እየጠጡ የሚያመሹ መሸታ የሚውሉ ሰዎች። ቀጥሎስ የተደባለቀ የወይን ጠጅን ይፈትኑ ዘንድ ለሚከተሉ አይደለም? እስቲ እንቀያይ እያሉ ጂኑንም እንቀይር ዋይኑንም እናደርግ የሆነ ነገር እስቲ እንደበላልቀው እያሉ። ቁጥር 31 መመሪያ ወይን ጠጅ አትጠጣ። ምን ይላል? የሚሻለውን ወደ ወይን ጠጅ ምን አትበል አትመልከት። ጥያቄ የቅድሙ መልስ እንዳለው ነው ከወድህ ህመም ጋር ከሆነ። ሁለተኛው ደግሞ ወደ ወይን ጠጅ ምን አትበል አትመልከት ተብለሃልና እንዴት አድርገህ ልጠጣው? እንዲህ በጀርባ በኩል አትመልከት ነው የሚለው። አትመልከት ምን እንደሚያሳይ ታውቃለህ? መጠጣቱ ጋር አያደርስህም። መጀመሪያ ከርቀት መራቅ። ከገባህበት ከቀመስከው ትያዛለህ፣ ወጥመድ ይሆናል። ሲቆይ ደግሞ ትዋረዳለህ ነው። ወደ ወይን ጠጅ አትመልከት። ያምራል እኮ ዴቭ፣ ደስ ይላል፣ ያምራል። እኛ ጴንጤዎች አለቅን። በዚህ በኩል ማኪያቶ፣ በዚህ በኩል ቡና፣ ኩዝ ነገር ነው፣ ሻይ ነው። አንተ ላጣ እኮ ጨጉ ወይኔ ምናምን አይታታል ምናምን ጠጅ አይታሃት ምንድነው ስሙ ደግሞ የቢራ አተላው እንደሚጠጣው ቢራ አተላው ሲጨመቅ የሚጠጣው ድራፍት። እሱ ነገር ያለበትን ቦታ ስላየው ማለት ግማቱ እዛ ቦታው ላይ ማለት መኪናው እንዲህ ሲያልፍ ከተማው በሙሉ ይሸት። እሱን እኮ ነው የምጠጣው። ወይን ጠጅ አትመልከት። ያምራል። አዎ ያምራል። እንዴት? በቀላ ጊዜ መልኩን በብርሌ ባንጸባረቀ ጊዜ ደስ አይል? እንደዚች ባለች ብርጭቆ ውስጥ እንደዚች ያለች ብርጭቆ አለች። በቃ ቀይ ከለር ካማረ ቪምቶህን ከተ ጭንቅላትን ማያዞር ቤተሰብ ማይበጠብጥ ነገር አድርገህ ኢንጆይ ማድረግ ነው መብት ነው። ኮካኮላ ራሱ ያምራል። በሱ ባይዘው ሲበንትኗ ብርጭቆ እንደዚህ ያምራል። በቀላ ጊዜ መልኩን በብርሌ ባንጸባረቀ ጊዜ እየጣፈጠን በገባ ጊዜ እስከዚህ ድረስ ፒስ ነው፣ ሰላም ነው፣ ያምራል። ስጠጣ አፍ ላይ ደስ ይላል፣ ሲገባም አሪፍ ነው። ኢትስ ኦኬ እስከዚህ ድረስ። ችግሩ መቼ ነው? በኋላ ሲቆይ 30 ደቂቃ 1 ሰዓት በኋላ የማትቆጣጠረው ችግር ውስጥ ትገባል። ምን? በኋላ እንደ እባብ ይነድፋል፣ እንደ እፉኝትም መርዙን ያፈሳል ሰውነት ውስጥ። ያ መርዝ እዚህ ውስጥ ነው የሚሄድ። አይኖችህም አየህ፣ በወይን ጠጅ የሚመጣ መገለጥ፣ አይኖችህ መገለጥ ውስጥ ይገባል። ምንም ሳትጸልይ ሳትጾም ምን ሳትል መገለጥ ከፈለክ ትችላል። ሳበው 1 2 4 ሳበው ትልቅ መገለጥ ውስጥ ትገባ። የምታየው ግን ምንድን ነው? ያው እዚህ ጋር ተጽፏል። እዛ ሰፈር ያሉትም ይታዩሃል። መገለጥ ውስጥ ትገባለህ። አይኖችህ ጋለሞታዎችን ያሉ። ቅድም ገብተህ ስትጠጣ እነሱ አይደል እንደ ነበሩት? እስካሁን እንዴት አላያህም? ያለ ወይን ጠጅ መገለጥ ውስጥ መግባት አይቻልም። ምን ብላ አንቺ አምጪ ብለህ ነው እየጠጣ ያለው። ስትጠጣ ግን መገለጥ ሪቨሌሽን አለ፣ የሆነ ነገር አለ እና ጋለሞ ቅድም
ያመጣችልን አስተናጋጅ አሁን ነው የምታያል። ጋለሞታዎችን ያህል ልብህም ጠማማ ነገር ይናገራል። የታባቱ ትላለህ በሌላ አቅም። ከዛ ተሸክመው እንዲህ ሲወረውሩ መኪና ላይ ስትጫን ነው የምታውቀው። ልብ ምንን ይናገራል? ጠማማ ነገርን ይናገራል። የምታወራው ነገር ሁሉ ችግር የሚያመጣ ነው። የላይኛውን ጸብ፣ ዱላ ምናምን የሚያመጣ ከዛስ ገፈታትረው ጠልዘው ፍንክትክትን አውጥተው ካስወጡስ በኋላ ይቀጥላል መከራው። ምን ቤት አትደርስ። እንደምትሆነው በባህር ውስጥ እንደተኛ ትሆናለህ። በደቀልም ላይ እንደተኛ ሉክ ውሃ በላይ ላይ ያለፈ ዝናብ በላይ ላይ እየዘነበ አንተ ለጥ መንገዱ ወይ በውስጥ ወይ የሆነ ነገር ላይ እንደዛም ሆኖ ቀበሌ ቀስቅሶ ሲያስነሳ ወይ ሰፈር ሰው አንተ ማን ብሎ ሲያስነሳ ወይ ሌባ ነው ብለው ቢደበድቡ ምን ይላል? መቱኝ አውም አልተሰማኝም ትላል። ምንም አልተሰማኝ ትላል። ጠዋት ነው ይሄ ተሰፍቶ ይሄ ተሰንጥቋል ይሄ ተበረቃቅሷል ወይኔ ጎኔ ኧረ ማን እንደመታታ ምን ይላል? መቱኝ ግን ምንም ጎሰሙኝ አላወቅም። እዛው ተኝተም እንደምታስብ ታውቃለህ። መቼ ነው የምነሳው? ከዚህ ከተኛውበት አንድ የጓደኛዬ ወንድም ታላቅ ወንድሙ ጠጥቶ ቤቱ መጣ እና በሩን እንዲህ ሲለው በሩ ብርግድ ሲል ወደቀ። እዛው በወደቀበት ተኝቶ ነጋ። ሙሉ በሩ ክፍት ነው፣ እግሩ ውጭ ነው፣ በፊቱ ነው የተኛው። ነጋ ማለት ይሄ ማለት ነው የሆነው። መቼ እነሳለሁ ትላለህ? እዛው ተኝተህ ለምንድን የምትነሳው ሲባል ነገ ደግመ ለመጠጣት ደግሞ ጨምሬ ሻታለሁ ትላለህ። እዛው ሆነ ስለ ነገው ታስባለህ። አፍንጫ ዞሯል፣ ሰውነትህ ተገጣጥቧል፣ ግን አሁንም ነገ ስለሚጠጣው ታስባለህ። ምን ሆነሃል ማለት ነው?